የቤተሰብ ችግር ነው ያስወጣቸው። ከዛ የነሱ ደግሞ አለ ስራ ላይ ያላቸው ደግሞ ሀስል አለ። ከዛ ሴት በመሆኗ ማግባት ትፈልጋለች፣ መውለድ ትፈልጋለች። የሴትነት ራሱ ስንት አይነት ጣጣ አለ። እኛ ወሩን ከወሩን እየተንዘላዘልን ነው የምንኖረው። ምንም የሚነካን ነገር የለም። ሴት ግን እንደ ሴትነት ራሱ በጣም ብዙ ፈተና አሉ። ወላሂ ነው የምላችሁ። በወንድ እስከ መለከፍ፣ በወንድ እስከ መንጎንተል በጣም ብዙ ነገር አለባቸው። እና ፕሊስ ባትረዷቸው እንኳን እንደዚህ አታርጓቸው፣ እንቅፋት አትሁኑባቸው። ወላሂ እኔ ምናልባት ሴቶች ላረዳ እችላለሁ፣ ግን በተአምር ለሴት ልጅ እንቅፋት አሉ፣ በተአምር ማለት ነው። እና እንደዛ ለማድረግ ሞክሩ። አሲያ አላህ ይጠብቅሽ ባለሽበት። ቀጣዩ ደግሞ ተመራቂ አብዱ መርካቶ ነው። አብዱ መርካቶ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? እንዴት አደራችሁ? እንዴት ነህ? አለሁ አልሐምዱሊላህ። ሰላም ነው አለሁ። በዚህ ማይክ የሚታረግ አንዴ ጣልቃ አትገው። እሺ አብዱ መርካቶ ደግሞ በጣም በቲክቶክ ከምወዳቸው ማለት እኔ ስለሱ ስገልጥ ወላሂ በጣም ለኔ ጥሩ ነገር አለው፣ በጣም ማለት ነው። ግን እኔ ያ ጥሩ ነገሩን ያወቅኩት ዘግይቼ ነውና ትዝ ይለኛል የመጀመሪያ ቀን በአካል ያገኘኝለታ አቅፎኝ ወደ ቤት ይዞኝላ ቤት ደስ ይለዋልና ወላሂ ላይክ ለኔ ያለክ አይነት ሞዴል ለሁሉም ሰው እንዲኖርክ እኔ አላህን ዱአ አደርግልሃለሁ ወላሂ። እና በቃ ይሄ ያለብህን ስቃይ ያለብህን ሐሳብ ያለብህን ነገር አላህ ይሙላል፣ አላህ ያግዝ ነው የምለው። እና በቃ እንትን ይለኛል ከስር እየመጣ እንደ ትልቅ ሰው ያየኛል። እኔ ትልቅ ሰው አይደለሁም፣ አይቶኛል በአካል እና እንደ ትልቅ ሰው ጃይ እንደዚህ አድርግ ብሎ ያማክረኛል። እኔ የማይገባኝን ከኔ በላይ ትልቅ የሆነ ሐሳብ መጥቶ እኔ ጠረጴዛ ላይ ያስቀምጠኛል እና ይገርመኛል ለኔ የሚሰጠኝ ትልቅ ነገር ማለት ነው። እና አላህ ስራህን ይባርክልክ። በቃ እንተዋወቃለን ብዙ ነገርና አላህ እንግዲህ እንጃ ስራህን ይቀበልልህ ለምታደርገው ነገር ማለት ነውና በነገራችን ላይ ሁላችንም ሁሉ ጊዜ መልካም ስራ ለመስራት እንሞክራለን እና አንዳንድ ሰዎች ጋር ግን ሄዶ መጥፎ ነገር ይሰጠናልና እንትን እንላለን ሁላ። ይሄ ምን ይሆንብናል መሰላችሁ? መተው ሰዎች ሲከሱን እኔ እኮ እንደዚህ አስቤ አይደለም፣ እኔ እንደዚህ አስቤ ነው፣ አንቺ እንዴት እንዲህ ተረዳሽው፣ አንተስ እንዴት ተረዳከው፣ እንደዚህ ጥሩ ነገር አስቤ እንዴት መጥፎ ነገር ታስባለህ ብለን ልባችንን የሚሰብረን ነገር አለና አላህ ከእንደዚህ አይነት ነገር ይጠብቅ። መልካም ነገሮችን ጠቅላላ አስበ ለመልካምነት የምታደርጋቸውን ነገሮች አንተ ባሰብከው መንገድ ሰዎች እንዲረዱ አላህ ያግዝክ። ገባክ አይደል? እና ኮሜንቶች ሁላችሁም ዱአ አድርጉለት። ለአብዱም እስቲ 1000 ሙሉለት። ሀጂ ይሳቅ ዱአ አድርጉለት። ለሱ ደግሞ ሰላም አለይኩም ወራህመቱላህ። ዱአ ላይ ጎበዝ አይደለም። ወአለይኩም ሰላም ነሽጥና በዶማል እርግማን ልራገሙላችሁ አይሰክሱ። ሀጂ ሲባሉ ያበዛል። በሉ ዝም ብሎ ዱአ ያደርጉ። ተሳስቼ እንዳልራገም ተጠበቃችሁ። እሳሳት እንዳልዘረጥጦት ዝም ብሎ ዱአ አድርጉ። እንዳልዘረጥጦት አይ አብዱ እኔ እሺ የማልችለው ነገር ውስጥ አስገባኝ። ለማንኛውም ኢንሻአላህ ያው ራሱ ከታች የጠቀሰውን ራሱን ዱአ አድርግለት። ለማንኛውም አላህ Subhanahu Wa Ta'ala የምፈልገውን ሁሉ ምኞትን ጭንቀቴ ነው የሚያስጨንቀኝ ነገር አለ፣ እኔም በጣም የሚያሳስበኝ ነገር አለ ብለህ የምታስበው ነገር ካለ ያንን ጭንቀት ያንን ችግር ሁላ ያስወግድልህ። የምትፈልገውን ነገር አላህ Subhanahu Wa Ta'ala ይወፍቅህ። እዚህ በደረስኩ እንዲህ ቦታ በደርስ ኖሮ የምትላቸው ነገራቶች በላይ ካሰብከው በላይ አላህ Subhanahu Wa Ta'ala ያደርሰህ። ዋናው ትልቁ ነገር ጀነትን ማግኘት ነው። አላህ Subhanahu Wa Ta'ala በጀነት ላይ አንድ ላይ ሁላችንም አንተንም እኛንም አላህ Subhanahu Wa Ta'ala በጀነት ይሰብስበን። ለሌሎች የምትደርስ ሰዎች ወደ አንተ የሚከጅሉ እንጂ አንተ ከሰዎች የምትከጅል አላህ ያደርግህ። አላህ አንተ ሁሉም መጠጊያ አብዱ ጋር እያሉ ሰዎች የሚሸሹ ወደ አንተ ጋር የሚጠጉ እንጂ አንተ ሌሎችን የምትጠይቅ ሌሎችን እንትን የምትል አያደርግ። አላህ Subhanahu Wa Ta'ala የሁሉም መጠጊያ የየቲሞች ረዳት የተቸገሩ መጠጊያ አላህ ያደርግህ። አላህ ያገዝህ፣ አላህ ያበርታ።
ለዲኑ የምትሰራ ዲኑን የምትረዳ እንዲሁም ደግሞ ለሌሎችም መልካም ልጆች ወልደ ደግሞ እነዛ ልጆችን ለሌሎች መድረስ የሚችሉ አላህ ያደርግልን። ሚስት ካላገባ ያው አላህ ሱብሓነሁ ወተዓላ ጥሩ ሚስት ይወፍቀ፣ መልካም ሚስት ይወፍቀ። አብራችሁ የምትኖሩ ተዋዳችሁ በፍቅር የምትኖሩ ሚስት አላህ ሱብሓነሁ ወተዓላ ይወፍቀ። እንዲሁም ጥሩ ልጆችን መልካም ልጆችን አላህ ሱብሓነሁ ወተዓላ ይወፍቀ። እሺ ወሰለላሁ ዐላ ሙሐመድ ወዐላ አሊ ሙሐመድ ብያለሁ። ኢንሻአላህ እንግዲህ ማልችለውን ነገር ዱዓ ውስጥ አስገብቶኛል። ይሄን መስራት ቀጥሉ ኢንሻአላህ። እሺ ጀዛከላህ ኸይር። አብዱን ቢያንስ 500 አስገቡልኝ። እሺ ቢያንስ 500 አስገቡልኝ፣ ለኔ ብላችሁ ቢያንስ አስገቡልኝ። 500 አስገቡልኝና ከዛ ጋሺ ሳቅን እንቀጥልና አይ ቲንክ ሮዛ ሐሳብ አላት፣ እሷን ሐሳብ እንቀበላታለን ኢንሻአላህ። 500 አስገቡልኝ አብዱ። አንዴ እሺ አቡኪ አውራ ጃ በቃ አፎን ምናልባት የሆነ ነገር እየሰራው ነው። ታች ሉረድ ጀዛኩም ላይው ሞልተውላ። እሺ ሀቢቢ አላህ ይጠብቅ። እሺ ሀቢቢ እሺ አሁን ለኔ ዱዓ ላለማድረግ ነው የወጣው። አንተ ሸፋፋ አትሎ ደግሞ እየተጎተተ የወጣው ማለት ነው። እሺ ሮዛ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ሁላችሁም ቤተሰብ? አልሐምዱሊላህ። እናንተ እንዴት ናችሁ? ማሻአላህ አልሐምዱሊላህ። እኛ ደህና። አስታወስከኝ? የኔ ነገር እኮ እንደው በቃ ሽምግልናውም ታውቂያለሽ፣ የምታውቂኝ ከሆነ ሱብሃንአላህ። አስታወስከኝ? ኃይሉ ቤት መርፌ ልትወጋ ሄደክ ተከትዬክ የመጣው ልጅ ነኝ። አዎ እንዴ ኃይሉ ፓስተር እንዴ አንቺ አልኮልና ጠጥ ስታቀብ ነበርሽው? ሱብሃንአላህ። እንዴት ነህ? ደህና ነህ? አልሐምዱሊላህ። እንዴት ነሽ? ወላሂ አልሐምዱሊላህ ሰላም ነኝ። እኔ እኮ ባለፈው መርፌ ሎጋ ብዬ ጥጥና አልኮል የሚያቀብለኝ አጥቼ በቃ ዝም ብዬ ወጎት እና አልሰራም። ከሳምንት በኋላ ነው የሚሰራው አሉ። የጠጦ ቢኖር ከ2 ሰዓት በኋላ ነበር የሚሰራው አሉ። የዛን ጊዜ እኮ ነው ጥቅምሽን ያወቅኩት። ወላሂ አንተ ይህን ሰሞን በጠፋህ ጊዜ ለአሁን ልነግርህ የገባሁት ምንድን ነው፣ በጠፋህ ጊዜ አጋጣሚ የሆነ ሰው ቤት ሄጄ እንደዚሁ ሳልፍ ሳዳምጥ ዱካ የሚባለው ልጅ ጃ ከመጥፋቱ በፊት መርፌ ወቅቶ የሄደውና የት ነው ላግኘው እያለ ስለሆነ እሱን ልጅ ፈልገህ እንድታገኘው ነው የገባሁት። ልነግርህ ብዬ ነው። ወላሂ እንደዚህ ነው ያለው ወርድ ፎር ወርድ። ጃ መርፌ ወቅቶኝ ሄዷልና አሁን ለጊዜው ግን ከሚዲያ ላይ ጠፍቷል ብሎ ነበር። ባይ ኤኒ ቻንስ ካገኘኸው መድኃኒት ፈልገህ በቃ ይሰጣል። እሺ እኔ እኮ ጥሩ ጸሐፊ ሆነሻል ራሱ አንቺ። እኔ እንዴት እንደሆነሽ ራሱ ደግሞ ስንት ነው ተነጋግረናል? አልተነጋገርን። ሂሳቡ እንኳን ተው፣ ሂሳቡ ችግር አይ፣ ዋናው መወጋታቸው ነው። አዎ ኢንሻአላህ። እና ይሄንን ልነግርህ ነው የገባሁት። ከታችሁኝ ያዳምጣቸዋለሁ። ቦታውን ልልቀቅ። እሺ ኢንሻአላህ ይጠብቅሽ። አሚን። ሁላችሁንም የረበና ጥበቃ ከናንተ ጋር ይሁን። እሺ አሚን። እሺ በቀጣይ ደግሞ ይሳቅ ነው። ይሳቅ እንትን ነው ማለት አሁን እንዲህ እንዳጋጣሚ ያው እንዴት ራሱ ወደዚህ እንደገባን አላቅም፣ ግን ያው እንዳጋጣሚ አጠገቤ ያሉትን ሰዎች ለማስታወስ ነው። ምክንያቱም እኛ ኢትዮጵያኖች ምን አይነት ችግር አለብን መሰላችሁ? ንፉግነን በጣም ወላሂ። ይህን ንፉግነታችሁን እናቁም ሁላችንም። ምን አይነት ንፉግነት እንዳለብን ልንገራችሁማ። የሰዎችን ኳሊቲ መንገር አንወድ፣ ወላሂ ነው የምላችሁ ማለት ነው። ሰዎች ያላቸውን መልካም ነገር መናገር አንወድም። በጣም የሚያስጠላኝ ነገር ማለት ነው። በቃ አይመቸንም። አቡኪ የሆነ ነገር ካለው ንገሩት፣ ይሄ ነገር ጥሩ ነው በርታ ምናምን በሉት። ይሳቅ ካለው በርታ ምናምን በሉት። እንደዚህ አይነት ችግር አለብን። ገባችሁ አይደለም? እና እንዲህ መደናነቅ፣ ሰዎች ያላቸውን ትልቅ ኳሊቲ መናገር አትፍሩ። ጓደኞች ካሏችሁ፣ ቤተሰቦች ካሏችሁ እንዲህ ተደናነቁ። እኛ መደናነቅ በቃ እንትን ነው የሚመስለን። እና ይሄ ነገር ሰዎች ባላቸው መልካም ነገር የበለጠ እንዲጸኑና የበለጠ እንዲሰሩ ስለሚያግዛችሁ አይምሰላችሁ። የማይሰራ አይምሰላችሁ፣ ይሰራል በደምብ። እና ሰዎች ባላቸው መልካም
ነገር እንትን በሉ ተደናነቁና እኔ ይሳቆ ትዝ ይለኛል ድሮ ከመስለሜም በፊት አውቀዋለሁ እና በጣም ደርባባ ነው ወላሂ። ቲክቶክ መንደር ደርባባ ከምላቸው ሰዎች ልታይ አይልም ወላሂ ነው የምላችሁ። ልታይ አይልም። በጣም ነው እውቀት ያለው በጣም ከምላችሁ በላይ ማለት ነው። እና ካለው ነገር አንጻር በቃ ፊት ለፊት መሽቀዳደም አይፈልግም። ግን በቃ ባለው እውቀት ባለው አቅም ተናንሶ ለሰዎች ድጋፍ መሆን ይፈልጋል። ወላሂ ነው የምላችሁ ለሰዎች ድጋፍ መሆን ይፈልጋል። እና እናንተ ሊደግፋችሁ ሲመጣ አያሳጣችሁም። አሁን ብዙ ሰው እናንተ ሊደግፋችሁ ሲፈልግ እናንተ ላይ መመጻደቅ ይፈልጋል። በጣም በቃ መመጻደቅ እንዲኮ አያችሁ እያደረግኩለት ነው የሚል ሾፍ ማድረግ ይፈልጋል። ካደረገም በኋላ በቃ እንዳደረገ ማሳየት ይፈልጋል። ግን ይሳቆ ግን ወላሂ በቃ እናንተን ሰፖርት ላይ ያደረጋችሁ የሚፈልገው እንኳን ምንም ሰው በማያውቀው መልኩ እውነት። እንደገና ደግሞ በጣም የሚገርመኝን ነገር ልንገራችሁ። ለዚህ ነገር ምንም ክሬዲት አይፈልግም። ገባችሁ? ምንም ከሰው አይፈልግም እውነት። እና የሆነ ኢቨን እኔ ራሱ ቅር የሚለኝ ነገር አለ ማለት ይሄ ልጅ እኮ እንደዚህ አይነት ክሬዲት ያስፈልገዋል፣ ለምንድን ነው እንደዚህ የሚሆነው ምናምን ነገር እኔ ራሱ ቅር ይለኛል። እሱ ግን ቅሩ ላይ ሄዶ የሚገርማቸው ነገር እኔ እኮ ቅር ይለኛል ለሱ። ገባችሁ? እሱ ግን ምንም ቅር አይለውም። በቃ ያለውን ነገር በቃ ያለ ንፉግነት በጣም በቃ ደስ ብሎት በደስታ ሰጥቶ ይወጣል። እና ይሄን ነገሩን በጣም ነው የማደንቅለት። አላህ ባለህበት ይጠብቅ። እኔ ይሳቅን ወላሂ ከቲክቶክ ዘልዬ ቴሌግራም ላይ ራሱ አውርተን ማናቅ ሰዎች ነው። በቃ ከቲክቶክ ዘለን ኧረ ሜሴጅ ሁላ ተጻጽፈን አናቅም። ሜሴጅ እንደዚህ ይሄ ቲክቶክ ላይ ተጻጽፈን ሁላ አናቅም ማለት ነው። በቃ እዚሁ እንትን ላይ ነው የምንገናኘው። እና በጣም ይህንን ነገር ወድለታለሁ። እና ሌላ ደግሞ ለእኔ በጣም የምወድለት ነገር የሆነ ሀሳብ ካነሳው በቃ ያንን ሀሳቤን ይረዳልኛል። በቃ ባስቀመጥኳት ልክ ያስኬድልኛል። እና ሰዎችን አንደርስታንድ የማድረጉ ይሄ በጣም እንትኑ አቅሙን በጣም ነው የምወድለት። እና ይሄ ትልቅ አቅም ነው ወላሂ ነው የምላችሁ። እንደ እንትን በጣም ትልቅ አቅም ነው። እና መተናነስ ደርባባነት ምናምን እኔ ይሳቅን ነው እንትን የምለው ማለት ነው። እና ነቢሎ ሰላም አለይኩም። እስቲ ለይሳቆ ዱዓ አድርግለት። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ያው ዱዓ ባልችልም ልሞክር። ያው ይሳቅ በጣም ሁላችንም እናውቀዋለን። እንዳልከው ነው እንደገለጽከው ነው። ልታይ አይልም። ግን ያው ባለበት ሆኖ ስራውን የሚሰራ ሰው ነው። አላህ ስብሐነሁ ወተዓላ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ ስብሐነሁ ወተዓላ ያሰበውን ሁሉ ያሳካለት። አላህ ይጠብቀው። አላህ ኸይር ጀዛውን ይክፈለው። ብዙ ሰዎችን ከጨለማ የማውጣት ስራ ላይ ይሰራል። ብዙ ጊዜ አላህ ስብሐነሁ ወተዓላ ኸይረኛውን ሁሉ ነገር ይወፍቀው። አላህ ያሰበውን በሙሉ ያሳካለት። አላህ ይጠብቀው። አላህ ቤተሰቦቹን ሁሉ ይጠብቅላቸው። ያሰበውን ሁሉ ያሳካለት። ለአላህ ብቻ የነገረው ለሰው ያልነገረውን ዱዓ በሙሉ አላህ ስብሐነሁ ወተዓላ መቅቡል ያድርግለት። አላህ ያሰበው ደረጃ ያድርሰው። ካላገባ አላህ ስብሐነሁ ወተዓላ ሷሊሃን ይወፍቀው። አግብቶም ከሆነ አላህ ስብሐነሁ ወተዓላ ትዳራቸውን ያማረ ያድርግላቸው። ልጅ በልጅ ያድርጋቸው። ልጅን አጥተው ከሚሰቃዩት ሳይሆን ልጅን አግኝተው ከሚደሰቱት መካከል አላህ ስብሐነሁ ወተዓላ ያድርገው። ቤተሰቦቹ ዘመዶቹ በህይወት የሌሉ ካሉ አላህ ስብሐነሁ ወተዓላ ጀነተል ፊርደውስን ይወፍቅለት። የረሱላችን ሰለላሁ ዐለይሂ ወሰለም ጎረቤት ያድርግለት። ቤተሰቦቹ ዘመዶቹ በህይወት ካሉ አላህ ስብሐነሁ ወተዓላ ሐያታቸውን ያርዝምለት። ያ አርሐመ ራሒሚን ያ አርሐመ ራሒሚን በ99 ስሞቹ በአላህ ስብሐነሁ ወተዓላ ስም እለምነዋለሁ። እሱ በማይመልስባቸው በ99 ስሞቹ እለምልሰዋለሁ። ይስሐቅ ያሰበውን በሙሉ ያሳካለት። ሪዝቁን በሙሉ ይክፈትለት። ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕመ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحانك الله አሚን ያለው ነቢይ ሀቂቃ አንዳንዴ ባዶ ናችሁ ሰው ያለ እንትን ሲል ተገቢ ነው ብዬ አላምንም። ምንም ሳሰሩ እንደሰራችሁ ተደርጎ መወሰድ ያለበት የተለየ ያደረግነው ነገር የለም። አንዳንዴ ትንሽ ታረጉና ሰዎች አለማወቃቸው ጥሩ ነው። ምናልባት ሰዎች ቢያውቁን ቀርቦ ቢያዩም ይጠየፉናል ብዬ አስባለሁ። በተለይ እኔ እንደራሴ ሳይ እና እዚች ጋር ምናልባት ስታዩን ወይ ደግሞ የተለየ ሰው ወይ ደግሞ
ቅድም ጃም እንዳለው አይነት ሰው ሆኜ አይደለሁም። አላህ ሱብሃነሁ ወተዓላ ካሰባችሁት በላይ ያድርገኝ፣ አላህ የተሻለ ያድርገኝ። ግን እንደዚህ አይነት ሰው ነኝ ብዬ አላምንም። ሁላችሁንም አመሰግናለሁ። ከታች ዱዓም ስታደርጉ ለነበራችሁት ነቢይም ጀዛከላሁ ኸይር።